መራዳጅ ቢሰርቅና ቢሰራው ሰው ለይተህ ይወቅ። የዳቦ ስም ቢሰርቅን ኖ ቢሰርቅና ነው የሚጠራው እንጂ ይሄ አጭበረበረ ምናምን የሆነ ጥሩ ስም አልሰጥህም። እኔ ሌባን ሌባ የሚጠራ አንተ እኮ ሌባ ስላልክ ምንም የምንለጠፍብኝ ነገር የለም። ሰው የሰራው ነገር ነው አይደለ? እሱን ከፍም ዝቅም የሚያደርገው በነገራችን ላይ አንተ ሌባ አልክ አላልክ ምንን ትቀንስብኛለህ? ባይዘው የት ታገኛለህ? አጅሩ እኔን የዋሸው እንደሆነ አንድ ሰው ሜንሽን ካደረገኝ ማክ እኔ ውሸታም ነው። ኤቭሪ ሲንግል ፐርሰን እንዴት ውሸታም ይልሃል? ባይሰረቁ ኖሮ ስንት ሰው ነው የሚያለው? ስንቶቹ መጥቶ እስቲ ውሸት ነው ያለውን ሰው አስገባና ማለት ነው። ካናዳ እንዴት ልምጣ ብለህ አናግረኝ እኮ ታውቃለህ አንተ። አላቅም። እስቲ መረጃ አምጣ እስቲ። ለምን ውሸት ታወራለህ? ባይዘው አንተ ራሱ ችግር አለብህ ወይ? አንተ ራሱ የደላላ ተላላኪ ነው የምትመስለው። ባይዘው ችግር ካለ የተያዘብህ አየር ካለ ምናምን ሪያሊቲውን አውራ። ከዛ ውጪ እዚህ ጋር ሌላ አጀንዳ ይዘህ የሰውን ስም ለማጥፋት መሮጥ ራሱ ይሄ ትክክል አይደለም። ባይዘው ማኪ እኔ የሚልሽ ነገር ምን እንደው ታውቂያለሽ? አሁን ይሄ የሚያወራው ልጅ አንድ መረጃ ቢኖረው ወይ ደግሞ አንድ ማስረጃ ቅድም ምንድን ነው ያለው? ከዚህ በፊት እንዴ እኔ ራሱ የለመንበት ቮይስ አለኝ የለመንበት ሪካርድ አለኝ ምናምን አለ። እስቲ ሪካርዱን ያሳይ እስቲ። እውነት እሱ ትክክለኛ ነገር ያወራ ከሆነ እስቲ ያሳይ። አንድ ስልክ ነው ያስኩኝ። እሱን የጠየቅኩበት ሀናን የደወልኩበት መታ ያንን ስክሪን የአንተን እርዳታ የጠየቅኩበትን ቴክስት ወይ ደግሞ ቮይሱን አሳይኝ እስቲ። ያ አንተ ራሱ በጣም የውሸት ጥግ ነው የምታወራ። በቃ ነጭ ውሸት ይደብራል። ቅድም እንደገባ እኮ አምኖ ነበረ ከእኔን ከአና ጋር ሆኖ ሲያወራኝ እንደነበረ እና ኖ አና ስለ እንትን አይደለም ያወራችሁ። ባይዘወይ ስለ አንተ ሳፖርት ምናምን አይደለም ያወራችሁ። ስለ አንተ ሳፖርት ሳይሆን እኔና ሀና እንታወቃለን። አለቀ። ስለምንታወቅ ነው። አንተ እሷ ጠራችን ስጀመር እኔ የት አውቃለሁ? አንተን እኮ አላውቅህም ስጀመር። አላውቅህም አስዌርቱ ጋር እኔ አላውቅህም። በነገራችን ላይ የት አውቃለሁ? ተገናኝተን እናውቃለን እኔ እና አንተ። ሌብነቴንም ስለማታውቁ ነገር አታውራ። አንደኛ ለአንተም ጥሩ አይደለም። ዝም ብለህ አሁን ያገኘው ሰው ሁሉ ዝም ብለህ ስምሰት ከሆነ በነገራችን ላይ እኮ አሳይ አንተ እና እርዳታ የጠየቅኩበትን አሳይ። ብሎክ ስታደርግ ሙሉ ስክሪንሾት ለእሱ አላኩኝና አንተን ከላይ እስከታች ደለጥኩ። ያ ማለት ሀና አሁን እሺ አሁን አሳይ። መጀመሪያ እዛ ያደረኩበትን አሳይ። ደለትክ ምናምን ማለት ቅድም አለኝ አልክ፣ አሁን ደግሞ ደለትክ አልክ። ቢሆን የአንተ ዩዘርኔም ስለሚያሳየን አውል ካም ባክ ማኪ መጣው ዛሬ መውጣት አልፈልግም። ማስዌር መጣው አምጣው ናና ይዘው አምጣው። እኔ ታዲያ ማውራድም አያስፈልግም። እሺ ጥያቄ ልጠይቅህ ፈቃደኛ ከሆንክ ማለት ነው። ይቻላል። አመሰግናለሁ። አንተ አሁን ብዙ ጊዜ እንደዚህ አይነት ስራ ላይ በጣም ቆይተሃል። ይሄ ፕሮሰስ የምትለው ነገር በነገራችን ላይ ማለት ነው እሱም ያወራና እኔ የሚሰራው ስራ ራሱ እኮ የተለያየ ነው። ስጀምር ምንም አያውቅም ስለ ስራ የራሱ ምንም ኢንፎርሜሽን የለውም። በጣም የሚያሳዝነው ፓርት እሱ ነው። ባይዘዌ እኔና አብረን የምንሰራቸው ካምፓኒዎች አሉ። እዚህ ጋር ማውራትም አያስፈልግም። ግን ከ10 ዓመት በላይ የስራ ልምድ ያለው ከ1.2 ሚሊዮን በላይ ከስተመሮችን ያስተናገደ አንድ ትልቅ አብረን የምንሰራው ከነሱ ጋር ሆነ ነው። ፕሮሰስ እነሱ ናቸው ፕሮሰስ ራሱ የሚጨርሱት። ገባሽ? ማኪ ይሰማል?
ኦኬ አፋን ኦሮሞ ድቦቱ ያ አፋን ኦሮሞ ሲንዱ በደው ሰው እንትን ከሚል ያ ካምፓኒ ትራቨል ኤጀንሲ ሜክ hojjettoota akkuma hojjettoota 280 ol kan qabu kan waliin hojjennutu jira like እና ፕሮሰስii ijoolleen dookumentii guuttanii fiduu dandeessa yoo jiraattanii dhibbaan dhibbetti isinii ficcisiisnee isinii mul'isuu dandeenya by the way siigalee maakii እና ijoolleen baay'een isaanii like birrii akkasittiin guuttachuu hin danda'ane birrii guddaa hin qaban siigalee kanaafuu maal goona hojii carraa keessa yaaladha kaampaanii irratti kaampaanii sponsor isinii godhu irratti carraa keessa yaaladha kaampaaniin kuni viizaaf tikeetti sponsor isin godhata kanaafuu carraa keessa yaaladha kanaaf kafaltan ka viizaati miti kan isiniittiin guutuu qofaa jedheet ijoolleen sappoorti gochuu kooti karaa kootiin siigalee amma inni ka haasa'u kuni gaafiin qabamee sirra of course kan foormii qofa malee ani አንከ ጀ ፕሮሰስ ብራት የሚት ጥያቄ አለኝ ክርታጋ ይቻላል ናይ እሺ አሁን ኪያ የሚለው ማለት ነው እሱ ውሸቱን ነው አውቆ ነው ብር እየበላ ያለው ምናምን እያለ ነው አንተ ከዚህ በፊት አርገህላቸው ያሉት ልጆች ካሉ መረጃ ወይ ተቆፊዴ ማልፊ ምርከኔ ሲኔሪ እንደ በጣም ብዙ አሉ እንጂ በጣም እኔ ያ በቪዲዮም በፎቶም በደንብ አለኝ እኔ በነገራችን ላይ ምን እንደሆነ ታውቃለህ ኮሜንት ላይም ጆሌም ባይን ፈረደ ውሸት ነው እያሉ ነው ብዙ ቢያንስ 80% እንደዛ እያለ ነው እንግዲህ በምክንያት ነው እንጂ ዝም ብሎ አይለም የሰው ልጅ ገባ ኪያም የሆነ የሚያውቀው ነገር ሊኖር ይችላል ዝም ነው አሁን እዚህ ጋር እኮ በመሰለኝና በደሳለኝ አንተ እኮ ትክክል ልትሆን ትችላለህ ግን እንደዚህ አይነት ነገር ስለበዛ ማለት ባዬ ዋነከናት እንደምንዋኛ ለማጅሩፍ አቲ ቢሊሴፍ ጎዱዳፍ መረጃ ወይ ተኮ ፊዴ ገርሲሱ ለመተካን እንጂ በጣም ነው የበዛው እንደዚህ አይነት ነገር ባለፈው ለታ ኢትዮጵያ ላይ 400 ምናምን ሺህ ተበልቶ ከኤርፖርት የተመለሰ አለ ለምሳሌ አውርቻለሁ ብቻ ሳይሆን ብዙ አረብ ሀገሮች ላይ እንደዚህ አይነት ነገር አለ ይኸውልሽ ምን መሰላችሁ እኔ በአማርኛ ይቀለኛል ትንሽ ላውራ በአማርኛ ባይዛው ፍቀጅልኝ ማኪ በነገራችን ላይ ማለት ነው ሊና እንድታውቂ የሚፈልገው እኔ ልጆች እድላቸውን እንዲሞክሩ ብቻ ነው ፎርም የሚሞላላቸው ባይዘወይ እንደዚህ $300 $100 ሲከፍሉ የፎርም ማመልከቻ ብቻ 3-4 ካምፓኒ ላይ እድላቸውን እንዲሞክሩ ነው እንጂ የቪዛ አሳካላቸዋለሁ 100% ልካቸዋለሁ ብዬ የሰራሁት ምንም አይነት የስራ ማስታወቂያ የለም በነገራችን አንተ ካምፓኒ ውስጥ አይደለም ማለት ነው ስራ ክራሱ ኦፍ ኮርስ እና ካምፓኒው ምንድን ነው የሚያደርጋቸው ቪዛ ለምሳሌ ኢንተርናሽናል ቫኬንሲዎች አሉ አይደለ ለምሳሌ ኢንተርናሽናል ቫኬንሲ ሲወጣ እነዚህ ስራ ማስታወቂያዎችን ቫኬንሲዎችን ይዤላቸው እመጣለሁ እዚህ ካምፓኒ ላይ እድላችሁን ሞክሩ ይሄው እድላችሁን ለእኔ የምትከፍሉት የማመልከቻውን ብቻ ነው እና ደላላ ጋር ሄዳችሁ 1 ሚሊዮን 2 ሚሊዮን ከምትበሉ እዚህ ጋር መታችሁ በፎርም ማመልከቻ ብቻ እድላችሁ ሞክሩ ብዬ ነው ለልጆችን የመልካም ነገር መስራቴ ነው ይሄንን በጎ ስራ መስራቴ ሌባ የሚያስብለኝ ከሆነ በጣም አም ሶሪ በነገራችን አም ሶ ሳር ፎር አባውት ዲስ አየ ደገ ይላል አማቲ ፎርሚ ማለቀ አትራብረቱ ማለቀ ፎርሚ ትየጁ ፎርሚ ማለያን ሜቢ አርከቱ ደንዳኒ ሜቢ አርከቱ ባሉ ደንዳን እድል ወይ ሊመጣላችሁ አዎ እንደዛ ነው ሲጀመር ተናግሬ ነው እኔ እድላችሁ ነው የምትሞክሩት ተሳካም አልተሳካም የፎርም ብር ግዴታ ነው በቃ ሪያሊቲ ነው ሳይከፍሉ ነው የምነግራቸው በነገራችን ኦኬ ከዛ በኋላ አንተ አይመለከትም ማለት ነው ቻንሳቸው ነው ከተሳካ ካልተሳካም አንተ ምን ኦፍ ኮርስ ግን ምንድነው ድጋሚ መክፈል አይጠበቅባቸውም ለምሳሌ ካምፓኒ ካልተቀበላቸው 3-4 ካምፓኒ ላይ በነፃ መሞከር ይችላሉ
ምንም ተጨማሪ የፎርም ሳይከፍሉ በአንተ በዚህ ፎርም ባረክላቸው ወይ ፎርም ስቶሪ ላይ ፖስት እናደርጋለን እኮ በጣም ብዙ አንዴ ስቶሪ ላይ ቴሌግራም ስቶሪያችን ላይ መደንብ ነው ፖስት የምናደርገው። ባይዘዊ ያ አሁን አንተም እንደሆነ ታውቃለህ፣ እዚህ ጋር ቅር ሊላ አይገባም። ለምን በእንደዚህ አይነት ምክንያት ብዙ ልጆች የሚበሉ አሉ፣ ኢትዮጵያ ውስጥም ሌላ ሀገርም ገባክ። አሁን ለምሳሌ ኪያም ያው መስሎት ሊሆን ይችላል፣ ደግሞ የሆነ መረጃ ሊኖረውም ይችላል። ገባ። ስለዚህ አይተህ ከሆነ ሌላ እኔ ከስራ ውጭ ምን መረጃ ይኖራል ብለሽ ነው። በነገራችን ላይ እኔ በሚሰራቸው ስራዎች 100% ብቻ አይደለም 101% በጣም ኮንፊደንስ አለኝ። በነገራችን ላይ እዚህ ጋር እሱም ቢሆን ስራን በትክክል የምትሰራ ከሆነ ምንም አይሞቅም አይደንቅም። ግን ምንም አይሞቀኝም። የገባሁትም ለዛ ነው። ባይዘ የተመለሼ ሲገባኒ በጣም በስራዬ ኮንፊደንስ